ሰበር የተባሉ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። ስለ ኢራን፣ እስራኤልና አሜሪካ አዲስ ጉዳዮችን ይመለከታል። ዛሬ በኢራን በአስገራሚ ሁኔታ የመንግስት ደጋፊዎች አለን በማለት በሺዎች የሚቆጠሩ በተለያዩ በኢራን ከተሞች ብቅ ማለታቸው ብዙዎችን አስገርሟል። ቢስሚላህ ብለን ሞከርን። በሁለተኛ ቀን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ ሐላል የሆኑ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁኝ። ኢንሻአላህ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ እንድትጀምሩት ጋብዛችኋለሁኝ። ዛሬ እንግዲህ ከማሳያችሁ ቪዲዮዎች መካከል በኢራን የተከሰተው ተቃውሞ ተባብሶ ቀጥሏል። ነገር ግን ደግሞ በተቃራኒ ሁኔታ የመንግስት ደጋፊዎች አደባባዩን እንግዲህ ሞልተውት ተገኝተዋል ማለት ነው። እንግዲህ በጣም የሚያስገርም ነገር ነው በኢራን ውስጥ እየተመለከትን ያለ ነው። አላሁ አክበር። ይህ ምስል ላይ የምታዩት በደቡብ ኮሪያ ሰለምቴ የሆኑ ሙስሊሞች በመስጊድ ውስጥ ተሰባስበው የሰላት ስነ ስርዓትን ሲማሩ የሚያሳይ ምስል ነው። አልহামዱሊላህ እስልምና ሊያጠፉት በተጉ ቁጥር እሱ ደግሞ እየፈካና እየጨመረ የሚሄድ ሃይማኖት ነው። ሁላችሁም ኮሜንት ላይ አልহামዱሊላህ በሉ። ቪዲዮንም ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ አድርጉ። ወሰላሙ አለይኩም ወራህመቱላህ። በእስያና እንደዚሁም ደግሞ በአውሮፓ ብዙ ሰዎች እንግዲህ ወደ እስልምና እየገቡ እንደሆነ እንግዲህ መረጃዎች እየወጡ ነው የሚገኙት። ከዚህ በፊትም ተመልክተናል። ለጀማዓት ነው ቤተክርስቲያኖች እንግዲህ የሌላ ቤተ እምነቶች ወደ መስጂድነት ሲቀየሩ እንደዚሁም ደግሞ ወደ ሌላ ፐርፐስ ሲቀየሩ እየተመለከትን እንገኛለን። አልহামዱሊላህ በጣም የሚያስደስት ዜና ነው የሰማነው። ሁላችሁም በኮሜንት ሹክር ሊላህ ይገባል ያ ጀማዓ። የኢራኑ ፕሬዝዳንት አስገራሚ ተግባር እንደምትመለከቱት ዛሬ በነበረው በዋና ከተማዋ ቴህራን የመንግስት ድጋፍ ላይ እርሳቸው እንደምትመለከቱት ከህዝቡ ጎን ተሰልፈው ለመንግስት ያላቸውን ደጋፊዎች ጋር እንግዲህ አብሮነታቸውን አሳይተዋል። እንደምትመለከቱት ይህ ብቻ አይደለም። በተቃዋሚዎች ትልቅ ሰልፍ ሲደረግባት የነበረችው ሌላኛዋ የኢራን ትልቅ ከተማ ኢስፋሃን ዛሬ በመንግስት ደጋፊዎች እንደምትመለከቱት የአያቱላህ አሊ ካሚሊን ፎቶ ይዞ በመውጣት ማለት ነው ከመንግስት ጎን ነን የሚሉ ደጋፊዎች እንግዲህ በሺዎች የሚቆጠሩ ዛሬ በኢስፋሃን ከተማ ታይተዋል። እንዳልኳችሁ የኢራኑ ፕሬዝዳንት ማህሙድ ፔዜሽኪያን በመንግስት ደጋፊዎች ስር መገኘታቸው ብዙዎችን አስገርመዋል። እንደሚታወቀው ኢራን ከሁለት ሳምንት ሆኗታል በተቃዋሚዎች ማለት ነው አገሪቷ የነደደችና ኃይለኛ ተቃውሞ ነበር። ነገር ግን ዛሬ በኢራን በአስገራሚ ሁኔታ የመንግስት ደጋፊዎች አለን በማለት በሺዎች የሚቆጠሩ በተለያዩ በኢራን ከተሞች ብቅ ማለታቸው ብዙዎችን አስገርሟል። አሁን ላይ በኢራን ያለው ሁኔታ ለሁለት የተከፈሉ ይመስላሉ፣ የመንግስት ደጋፊና ተቃዋሚዎች። አዳዲስ መረጃ ካለ አብረን የምናይ ይሆናል። ሱብሃንአላህ የኢራን ሁኔታ በጣም እያወዛገበ ነው የሚገኙ። እንግዲህ የተቃዋሚዎች ብዙ ነገር ሲያወድሙ ሲያቃጥሉ የሚያሳዩ ቪዲዮዎች እንግዲህ ተለቀው ነበረ። ከዛ በኋላ ደግሞ እንግዲህ የመንግስት ደጋፊዎች ወጥተው የኢራን ባንዲራ ከፍ አድርገው በማውለብለብ እንግዲህ ድጋፋቸውን ለመንግስት እያሳዩ ነው የሚገኙት። አላህ እንግዲህ ዘላቂ ሰላም ለኢራኖች እንዲሰጣቸው እንግዲህ ዱዓችን ነው። ሰበር የተባሉ አዳዲስ ዜናዎችን ይዤላችሁ መጥቻለሁ። ስለ ኢራን፣ እስራኤልና አሜሪካ አዲስ ጉዳዮችን ይመለከታል። እስከ መጨረሻው ተከታተሉኝ። የኢራን የውጭ ጉዳይ ሚኒስትር ከሰዓታት በፊት ባወጣው መግለጫ እኛ ጦርነት አንፈልግም፣ ሰላምን ነው የምንፈልገው፣ ነገር ግን ጥቃት ከተሰነዘረብን ለጦርነት አሁን ላይ ዝግጁ ነን ብሏል። እሱ ብቻ አይደለም፣ ለበርካታ ቀናት በኢራን ሲደረጉ የነበሩ አመጾችን ሙሉ ለሙሉ ተቆጣጥረናል ብሏል። በሌላኛው ዜና አሜሪካ በኢራን ላይ የምትሰነዝረው ጥቃት አይቀሬ እየሆነ መጥቷል። እሱም የሚያሳየው ሌሊቱን ሙሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተለያዩ የጦር ጀነራሎች ጋር ሲወያዩ ነበረ። ውይይቱ በኢራን ላይ ስለሚወስዱት እርምጃና ምን አይነት እርምጃ መውሰድ እንዳለባቸው ጥናት ሲያደርጉ እንደነበረ ነው። በዛ ሰዓትም የኢራን ከፍተኛ ባለስልጣናትም ሆነ የጦር ጀነራሎችም ደግሞ ኢራን ለሚሰነዘርበት ጥቃት ምን አይነት ምላሽ እንደምትሰጥና እንደምትመክት ሲመካከሩ ነበረ። ቀፋፊዋ እስራኤል ደግሞ አሜሪካ በኢራን ላይ ጥቃት ከሰነዘረች ኢራን ቀጥተኛ ነው ጥቃት መታረግብን በማለት ጥንቃቄ እየተደረገና ሁሉም በተጠንቀቅ እንዲቆም እየተነገረው እንደሆነ ተነግሯል። ኢራን በአሜሪካ ጥቃት ከተሰነዘረባት በኋላ ልትመልስ የምትችለው አጸፋ በመካከለኛ ምስራቅ የሚገኙ የአሜሪካ የጦር ቤዞችን ልታጠቃ እንደምትችል በርካታ ምንጮች እየዘገቡ ይገኛሉ። በዚህ ጉዳይ ላይ አዳዲስ ነገር ከመጣ አደርሳችኋለሁ። በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የእናንተንም ሀሳብ ኮሜንት ላይ አስቀምጡ። በተደጋጋሚ እዚህ ቲክቶክ ላይ አንድ ምለው ነገር አለ። ምንድነው ዩኤን ምናምን ኢንተርናሽናል ሎ ዩኤን ሴኩሪቲ ካውንስል ቻርተር ምናምን የሚባሉ ሳክሶች በሙሉ ሀያላኖቹ እንደኛ አይነት ሚስኪን ሀገራቶችን ለመጨቆንና አንደር ኮንትሮል ለማድረግ ያወጡት እንጂ ለነሱ የሚሰራ ህግ አይደለም ብዬ ስላችሁ ነበረ። ይሄንን ደግሞ በተደጋጋሚ በተግባር ሲያደርጉት አይተናል። አውት ላውድ ባይናገሩትም በተግባር ግን ሲያደርጉት አይተናል። ህግ ሲጥሱ፣ ኢንተርናሽናል ሎዎችን ሲጥሱ። አሁን ግን በድብቅ የሚደረጉ ነገሮችና በውጭ ፊት ለፊት የማይባሉ ነገራቶችን የማይለዩትና እንደበጣላቸው ከመናገር ወደ ኋላ የማይሉት ጋሽ ትራምፕ
ኢንተርናሽናል ሎ የሚባል ነገር አይገዛኝም ብለዋል። በግልጽ ተናግረውታል። ምንድነው ያሉት? የትኛውም ኢንተርናሽናል ሎ አይገዛኝም። እኔ አሁን ባለኝ ፓወር ላይ ሊያስቆመኝ የሚችለው የራሴ ሞራል ኮንቪክሽን ብቻ ነው። ላይክ ከመሰለኝ አረጋለሁ፣ ካልመሰለኝ አላረግም። ማንም ምንም ሊያመጣ አይችልም። ኢንተርናሽናል ሎ የሚባል ነገር ወፍ ብለዋል። ያው ባይ ዘ ወይ መሪዎች በጣም ጥጋባቸው አፍንጫቸው ላይ ሲደርስ እንዲያን ንግግር ይናገራሉ። የሚያስቆመኝ ኃይል የለም ምናምን ይላሉ። በተደጋጋሚ ደግሞ ያው የሚያስቆማቸው ኃይል ሲያስቆማቸው አይተናል። ያው ኃያሉ እዚህ ዓለም ላይ አንድ ብቻ ስለሆነ ማለት ነው። ኤኒዌይ ግን ትራምፕ የትኛውም ኢንተርናሽናል ሎ አያስቆመኝም ብለዋል። ቬንዙዌላ ላይ እንደምታዩት ሰሞኑን ሂደው የሰው አገር ወረው የሰውን መሪ ኪድናፕ አድርገው መጥተዋል። ኤንድ ደግሞ አሁን ግሪንላንድን ይይዛሉ እያሉ ነው። ግሪንላንድ ባይ ዘ ወይ የዴንማርክ መንግስት የአሜሪካ ሰራዊት ግሪንላንድ ላይ ከረገጠ ሹት አድርግ ብሎ ለሚሊተሪው አዟል። ያው ያደርገዋል ያደርገውም ሌላ ጉዳይ ሆኖ ኤኒዌይ ትራምፕ በዚህም በዛም በዚህ የኢንተርናሽናል ሎ መጣሳቸውን ተከትሎ ጠየቁት ጥያቄ የምን ኢንተርናሽናል ሎ ነው ዞር በሉ ከዚህ ብለዋል። ከራሴ ሞራል ኮንቪክሽን በላይ ምንም አያስቆመኝም ብለዋል። ይህንን እንግዲህ አስመልክቶ የዩኤን ቺፍ የሆኑት አንቶኒ ጉተሬዝ የተናገሩት ነገር ነበር። ሰሞኑን አገራት ኢንተርናሽናል ሎዎችን በጣም እየጣሱና የመጣሳቸው ቁጥር ደግሞ እየጨመረ እየመጣ መሆኑ አሳሳቢ ሆኗል ብለዋል። ይህ ማለት ምን ማለት ነው ታውቃላችሁ? ኖ ሎንገር ዩኤን የሚባለው ተቋም ትርጉም የለውም ማለት ነው። ቢኮዝ ዩኤን የተቋቋመው ሲጀመር ኢንተርናሽናል ሎ ምናምን ሴኩሪቲ ካውንስል ምናምን የሚል ነገር አቋቁሞ አገራት ፈርደር ወደ ዓለም ጦርነት እንዳይገቡ ከሁለተኛው ዓለም ጦርነት በኋላ ነው የተቋቋመው ዩኤን እና አገራት ከዚህ በኋላ ለሚኖራቸው መቃቃር በሴኩሪቲ ካውንስል በምናምን በሎው በምናምን እንትን ተብለው ወደ ጦርነት እንዳይገቡ ለማገድና ስርዓት ለማበጀት ነበር ዩኤን ተቋቁሞ የነበረው። ደን ኢንተርናሽናል ሎ ምናምን የሚባሉ ነገሮች ተቋቁሞ የነበሩት ያ ግን እየተከበረ አይደለም። ኖ ሎንገር እየተከበረ አይደለም። ማንም ኢንተርናሽናል ሎን እየጣሰ እየሄደን ያለው ይህ ማለት ዩኤን ኢንሲግኒፊካንት ይሆናል፣ ትርጉም የሌለው ተቋም ይሆናል ማለት ነው። ያ ከሆነ ደግሞ ምንድነው ያን በዛ ህግ ሲጥስ ይሄን በዛ ህግ ሲጥስ ምናምን የሆነ ሳለ የተነካካለ ከዛ ሶስተኛው ዓለም ጦርነት ይፈነዳል። ወደዛ ደግሞ በጣም በፍጥነት በሚያስፈራ መልኩ ዓለማችን ወደዛ የሮጠች ያለችበት ሁኔታ ነው ያለው። ለማንኛውም ግን ትራምፕ የትኛውም ነገር አያስቆመኝም ኢንተርናሽናል ሎ የሚባለው ነገር አልቀበልም ብለዋል። አንድ ሰው ተመልከቱ እንግዲህ ወንድሞች፣ አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ። አልኢማም ናስረዲን አልአልባኒ የሚባሉ ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው። እሳቸው ስለ ሲያም ምን ይላሉ ታውቃለህ? በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ። ያኒ ግፊት ደም ነበረኝ አሉ፣ የጀርባ በሽታ ነበረኝ አሉ፣ የቅርጥማትና የሮማቲዝም እንትን ነበረኝ አሉ፣ የልብ በሽታ ነበረኝ አሉ። እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ። አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደዋል። አንድ ቀን ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ። ለካ ምን ይላል? الصيام ይላል። ስለ ጾም ነው የሚናገረው። አነበብኩት። ያኒ ባጭሩ መጽሐፉ ምንድነው የሚለው? አንድ ሰው ተመልከቱ እንግዲህ ወንድሞች፣ አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ። 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ። ላኪን እኔ አለ አላህ የሰጠኝ አንድ ችሎታ አለ አለ አንድ ነገር አደርጋለሁ ካልኩ አደርጋለሁ አሉ። አሁን ብስሚላህ ብዬ ጀመርኩ። 40 ቀን በውሃ ብቻ አይቻልም እኮ ወንድሞች። ጀመርኩ አሉ። ትልቅ ዓለም ናቸው። خلاص ብስሚላህ ብዬ ውሃ ብቻ ጠጣለሁ፣ ውሃ ብቻ ጠጣለሁ። ይርበኛል። በተለይ በ3-4 ቀን አለ መጀመሪያ 3-4 ቀን ራስ ምታት እያሰቃየኝ ያዞረኛል፣ እወድቃለሁ ከራብ የተነሳ። ምክንያቱም ሰውነቴ ምግብ ነው የለመደው። አሁን ስል በቃ አዘምት ቃል ገባሁ በራሴ 40 ቀን መሄድ አለብኝ አልኩ። ሄድኩና ውሃ እየጠጣሁ ጀርባዬ እንደዚህ በቃ ተቀወሰ አለ በራብ የተነሳ። አሁን 10 ቀን ሄድኩ። ከ10 ቀን በኋላ እንኳን ምግብ አለ ውሃው ራሱ አልዋጥም አለኝ አለ። ውሃው ራሱ
ልጠጣ ብል አልዋጥም አለኝ ደከመ ሰውነቴ ላኪን 40 ቀን መቆየት አለብኝ ብሞትም ምንም አይደለም አልኩ ቀጠልኩ ውሃ ብቻ ጧት ተነስቼ ውሃ ቀን ውሃ ማታ ውሃ ብቻ እጠጣለሁ አለ 20 ቀን ካደረኩ በኋላ ወደ ዶክተር ሄድኩ ወደ ዶክተር ሄጄ ቼክ አፕ ሳደርግ ምን አለ ያ ዶክተር አልኩት እኔ እኮ አንድ ነገር የገረመኝ ነገር አለ ምንድነው እኔ 20 ቀን አንዲት ቆሎ እንኳን አንዲት ጉራሽ እንትን ምግብ አላስገባሁም በሆዴ ግን ሰገራ ቤት ሲሄድ ሰገራ ይወጣል አለ ይገርማል ከዛ በኋላ ዶክተሩ አወቀው ነገሩ ምን አለኝ ታውቃለህ እድሜው 75 80 አመት ነው እድሜያቸው ለ75 አመት በሰውነቱ ውስጥ የምትበላው የነበረ ምግብ በሙሉ እዛ ተከምሮ በደም ስር በሙሉ ግድግዳው የምግብ ትርፍራፊ እዛ እንትን ሆነዋል አለ በአንጀትህ በሆድህ በኪላህ በምን በሁሉ ሰውነት የሁላችን እንደዚህ ነው አለ እና 75 አመት የበላኸው በሙሉ የሰውነታችን የውስጥ ግድግዳዎች በሙሉ ተረሰብ ማለት ልክ እንደ እዛ ተለዘገንትኑ የምግቡ ትርፍራፊ እዛ እንትን አለ አሁን ምግብ ስታቋርጥ አለ ያቺ የምትፈጨው ሆዳችን የምትፈጨው ነገር ስላጣች የመዘመጀች በሰውነትህ የነበረው በሙሉ የምግብ ትርፍራፊና በሙሉ ሙጥጥ አርጋ በሙሉ ወሰደችዋል እሱ ነው ሰገራ የሚወጣው እና ቀጥላል ከዛ 25 ቀን ሲሄድ እንዲያውም በእግሬ መቆም አቃተኛ ላይ ሰው ተሸክሞ ወደ አልጋ ተሸክሞ ወደ ሂድ እንደዚህ አልሙሂም ብዬ 40 ቀን ሞላዋታል ይተመናል نعم والله ሼኹ ትልቅ ሼኽ ትልቅ ዓለም ባይሆን ኖሮ አናምንም ነበር ከዛ በኋላ 40 ቀን በኋላ ሄጄ ወደ ዶክተሩ ቼክ ሲያረገኝ በሙሉ ታቃለህ ምን አላቸው ያ ኢማም አለው نعم رجعت كيوم ولدتك امك ዛሬ የተወለደው ህፃና አንተ አንድ ሆናቸዋል በሰውነቴ በሽታ የሚባል ነገር የለም አለ ጨርሶ በሙሉ የደም ግፊት የልብ በሽታ የአጥንት ቅርጥማት የምናምን የአይን የምን ሁሉ በቃ ትክክል ሆናል ምክንያቱም የሚያሰቃይ የነበረ እነዚህ ትርፍራፊ በሙሉ ጥጥ አድርጎ ሄዳል አሁን እኔ ገረመኝ ከዛ ምን ይላል ሼኹ ይህን ነገር ሲያዩ ጓደኞች ዑለማዎቹ ነበሩ ሁለት እንሞክራለን አሉ አለ ጀመሩና ሲሉ አንዱ በአራት ቀን ወደቀ አለ አልቻለም አቋረጠ አንዱ እንደምንም ብሎ 10 ቀን ሄደና ከ10 ቀን አልሄደም አለ አቋረጠ አይቻልም ጨርሶ አይቻልም እኔ አሁን ላስቃችሁ እኔና ጓደኛዬ ይህን ነገር ስንሰማ እንሞክር አልኩት እንሞክር 40 ቀን አይዋ እንሞክር አልኩት ብስሚላህ ብለን ሞከርን በሁለተኛው ቀን ቀኑ ሳይመሽ خلاص ሚስቴ ምን ነካለችኝ ኧረ ተይ ዝም በይ በቃ ለሰው እንዳትነግሪ እንደዚህ እኮ ነው ያደረኩ ኧረ አትችልም አለችኝ ሶስተኛ ቀን ሄዳለሁ ብዬ ሌሊቱ መነሳት አቃተኝ ሞትኩ خلاص በራብ خلاص አቋረጥኩ ማለት ነው ስለዚህ እውነቴ ነው ይሄ ነገር መጀመሪያ ቆራጥነት ያስፈልጋል ሁለተኛ ነገር ያኒ ውጤቱ ካየህ ትገፋፋለህ እውነቴ ነው ይህ አንድ ጥቅሙ ነው